ሰላም እንዴት ናችሁ? ወደ ቻናሌ ተከታታዮች በጥያቄያችሁ መሰረት በዛሬው ቪዲዮአችን የእንግሊዝ ፕሪሚየር ሊግ የ2025/26 ሻምፒዮን የሆነውን አርሰናል ውድ 10 ተከፋዮች በየደረጃቸው የምንመለከት ይሆናል። በሚያስገርም ሁኔታ የምትጠብቋቸው ተጫዋቾች ዝርዝር ውስጥ የሉም። እነማን ናቸው? መልሱ ቪዲዮን እስከ መጨረሻው ከተከታተሉን ታገኙታላችሁ። እንደዚህ አይነት ኳስ ነክ ነገር የሚመቻችሁ ከሆነ ቤቱን ሰብስክራይብ ያድርጉ። ቀጣይ የትኛው ክለብ ይሰራ? ማንቸስተር ዩናይትድ፣ ሊቨርፑል ወይስ ሌላ? ኮመንት ላይ አስቀምጡልኝ። ከፕሮግራሙ ጋር አብሬያችሁ መቆየው እኔ አብዱል ሐፊዝ መሐመድ ነኝ። ወደ ዛሬው ቪዲዮአችን የምናልፍ ይሆናል። አስረኛ ደረጃ ላይ መቀመጥ የቻለው የአርሰናል የቀይ መስመር ተከላካይ የሆነው ቤን ዋይት ነው። ቤን ዋይት 150,000 ፓውንድ ሳምንታዊ ደሞዙ ሆኖ በአርሰናል ቤት የሚከፈለው ይሆናል። 19ኛ ደረጃ ላይ መቀመጥ የቻለው 10 ቁጥር ለባሹ ኢብሪቼ ኢዜ ነው። 180,000 ፓውንድ ሳምንታዊ ደሞዙ ሆኖ በአርሰናል ቤት የሚከፈለው ይሆናል። ጋብሪኤል ማርቲኔሊ 180,000 ፓውንድ የተከፈለው በአርሰናል ቤት 8ኛ ደረጃ ላይ የተቀመጠ ተጫዋች መሆን ችሏል። የ2025/26 የአርሰናል ከፍተኛ ግብ አግቢ ሆኖ ያጠናቀቀው ቪክተር ዮኬሬሽ 200,000 ፓውንድ የተከፈለው በአርሰናል ቤት 7ኛ ውድ ተከፋይ ተጫዋች መሆን ችሏል። በነገራችን ላይ ቪክተር ዮኬሬሽ አርሰናልን ለመቀላቀል ሲል ነው ደሞዙን የቀነሰው። 6ኛ ደረጃ ላይ መቀመጥ የቻለው የአርሰናል የልብ ምት የሆነው የመሃል ሜዳ ሞተሩ ዴክላን ራይስ ነው። ዴክላን ራይስ 240,000 ፓውንድ ሳምንታዊ ደሞዝ እየተከፈለው በአርሰናል ቤት የሚቆይ ይሆናል። በነገራችን ላይ ዴክላን ራይስ 240,000 ፓውንድ በእኔ አመለካከት አይገባውም ብዬ ነው ማስበው። እናንተስ ምን ታስባላችሁ? መልሳችሁን ኮመንት ላይ ያጋሩን። በአምስተኛ ደረጃ ላይ መቀመጥ የቻለው የቡድኑ አምበል የሆነው ማርቲን ኦዴጋርድ ሲሆን 240,000 ፓውንድ ሳምንታዊ ደሞዙ ሆኖ በአርሰናል የሚከፈለው ይሆናል። በአራተኛ ደረጃ ላይ የተቀመጠው የአርሰናል የኋላ ደጀን የሆነው ዊሊያም ሳሊባ ሲሆን 250,000 ፓውንድ ሳምንታዊ ደሞዙ ሆኖ በአርሰናል የሚከፈለው ይሆናል። የመጨረሻ ሶስቱን ተጫዋቾች ከመናገሬ በፊት ቤቱን ሰብስክራይብ አድርጋችሁ ካልሆነ ሰብስክራይብ አድርጉ እና ደግሞ ቀጣይ በማን ክለብ ይሰራ? ማንቸስተር ዩናይትድ፣ ማንቸስተር ሲቲ ወይስ ሊቨርፑል? ማን ይሆን? መልሳችሁን ኮመንት ላይ አስቀምጡልኝ። በፕሮግራሙ ላይ ሀሳብ አስተያየት ካላችሁም ኮመንት ላይ አስቀምጡልኝ፣ አስተካክላለሁ። ለመጨረሻ ሶስቱ ተጫዋቾች እንለፍ። በሶስተኛ ደረጃ ላይ የተቀመጠው የመድፈኞቹ አጥቂ ሆነው ጋብሪኤል ጄሱስ ሲሆን 265,000 ፓውንድ ሳምንታዊ ደሞዙ ሆኖ በአርሰናል ቤት የሚከፈለው ተጫዋች ነው። ይገባዋል ትላላችሁ? ሀሳባችሁን ኮመንት ላይ አጋሩ። በሁለተኛ ደረጃ ላይ መቀመጥ የቻለው ካይ ሃቨርትስ ነው። ካይ ሃቨርት 280,000 ፓውንድ ሳምንታዊ ደሞዙ ነው። በአርሰናል ቤትም እየተከፈለው ይገኛል። በአንደኛ ደረጃ ላይ መቀመጥ የቻለው ተጫዋች ምንም ጥያቄ የለውም 7 ቁጥር ለባሹ ስታርቦ የሆነው ቡካዮ ሳካ ነው። ቡካዮ ሳካ በአዲሱ ውሉ መሰረት 300,000 ፓውንድ በሳምንት እየተከፈለው ለአርሰናል እየተጫወተ ይገኛል። በሚገርም ሁኔታ ጋብሪኤል ማጋሬሽ፣ ጁሊያን ቲምበር፣ ሪካርዶ ካላፊዮሪ፣ ዳቪድ ራያን የመሳሰሉ ኮከቦች ከ1 እስከ 10 ውስጥ ሳይካተቱ ቀርቷል። እናንተስ ከ1 እስከ 10 ውስጥ እነማን መካተት ነበረባቸው ብላችሁ ታስባላችሁ? መልሳችሁ ኮመንት ላይ አጋሩ። የዛሬው ቪዲዮአችን ይሄን ይመስል ነበር። ከቪዲዮ ጋር አብሬያችሁ የቆየሁት እኔ አብዱል ሐፊዝ መሐመድ ነበርኩ። በቀጣይ በየትኛው ክለብ ይሰራው? ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል ወይስ ሌላ? ሀሳባችሁን ኮመንት ላይ ያስቀምጣችሁልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።